ሰላም ጤና ይስጥልኝ የቻናላችን ቤተሰቦች። ባለፈው ቪዲዮ ላይ በፈተና ወቅት ስልካችንን ማራቅ እንዳለብን አውርተን ነበር። ነገር ግን ብዙዎቻችሁ ሳናስበው እጃችን ወደ ስልክ ይሄዳል፣ ቲክቶክ እና ቴሌግራም ላይ ሰዓታችን ይባከናል። ስልኩን የምናርቅበት ሌላ ዘዴ የለም ወይ ብላችሁ ጠይቃችሁኛል። ዛሬ በጥናት ሰዓት ስልካችሁን ሙሉ በሙሉ በመቆለፍ ትኩረታችሁን ወደ መጽሐፋችሁ ለማዞር ተማሪዎች በብዛት የሚጠቀሙባቸውን 3 ምርጥና እጅግ ጠቃሚ አፕሊኬሽኖችን በተግባር አሳያችኋለሁ። እስከ መጨረሻው ተከታተሉኝ። የመጀመሪያው አፕሊኬሽን ፎሬስት አፕ ይባላል። ይህ አፕ የሚሰራው በጣም በሚያስደስትና በአዝናኝ የጨዋታ መልክ ነው። አጠቃቀሙ: አፑን ከከፈታችሁ በኋላ የምታጠኑበትን ሰዓት ለምሳሌ 25 ደቂቃ ትመርጣላችሁ። ከዚያም ፕላንት የሚለውን ስትጫኑ በስክሪኑ ላይ አንዲት ትንሽ ችግኝ መበቀል ትጀምራለች። ዋናው ሕግ: በጥናቱ ሰዓት ስልካችሁን ሳትነኩ ከቆያችሁ ችግኟ አድጋ ትልቅ ዛፍ ትሆናለች። ነገር ግን ሕጉን ጥሳችሁ ወደ ቲክቶክ ወይም ቴሌግራም ለመግባት ስልካችሁን ከከፈታችሁት ያቺ ያሳደጋችኋት ዛፍ ወዲያውኑ ትደርቃለች። ያቺ በከፍተኛ ጥረት ያሳደጋችኋት ዛፍ በጥቂት ስህተት ምክንያት ወዲያውኑ ትደርቃለች። ዛፎቻችሁ እንዳይሞቱባችሁ ስትሉ ብቻ ስልካችሁን እንድታስቀምጡ ትልቅ ተነሳሽነት ይፈጥርላችኋል። ሁለተኛውና በጣም ጠንካራው አፕሊኬሽን ደግሞ ስቴይ ፎከስድ ይባላል። ይህ አፕ ራሴን መቆጣጠር ያቅተኛል ለሚሉ ተማሪዎች ፍጹም መፍትሄ ነው። አጠቃቀሙ: በአፕ ውስጥ ገብታችሁ በጥናት ሰዓት ሊረብሻችሁ የሚችሉትን አፖች ትመርጣላችሁ። ለምሳሌ ቲክቶክ፣ ፌስቡክ ወይም ቴሌግራም። ከዚያም ለእነዚህ አፖች የቀን ገደብ ታይም ሊሚት ትሰጣችኋላችሁ። ለምሳሌ በቀን ከ30 ደቂቃ በላይ እንዳይከፈቱ ማድረግ ትችላላችሁ። ልዩ ባህሪው አንዴ ሰዓቱ ካለቀ በኋላ አፑ እነዚያን ሶሻል ሚዲያዎች ሙሉ በሙሉ ይቆልፋቸዋል። ስልካችሁን ሪስታርት ብታደርጉት እንኳ ሰዓቱ እስኪሞላ ድረስ አፖቹ አይከፈቱም። ይህም ያለምንም መረበሽ በጥልቀት እንድታጠኑና ውጤታማ እንድትሆኑ ያስገድዳችኋል። ሶስተኛው ደግሞ የጥናት ሰዓትንና የዕለት ተዕለት ሥራን በአንድ ላይ የሚያቀናጅላችሁ ፎከስ ቱ ዱ አፕሊኬሽን ነው። አጠቃቀሙ: ይህ አፕ ባለፈው ቪዲዮ ያወራነውን የፖሞዶሮ ቴክኒክን በውስጡ የያዘ ነው። የምታጠኑትን የትምህርት አይነት ዝርዝር ትጽፉና ታይመሩን ታስጀምራላችሁ። ጥቅሙ: አፑ 25 ደቂቃ በጥልቀት እንድታጠኑ እና 5 ደቂቃ እንድታርፉ በራሱ ጊዜ ደወል እየደወለ ያሳስባችኋል። በቀን ውስጥ ስንት ሰዓት እንዳጠናችሁና የትኛውን ምዕራፍ እንደጨረሳችሁ ግልጽ የሆነ ግራፍና መረጃ ስለሚሰጣችሁ ራሳችሁን ለመገምገም በጣም ጠቃሚ ነው። እንግዲህ ውድ ተማሪዎች፣ ቴክኖሎጂን ለጥፋትና ለጊዜ ማባከኛ ሳይሆን ለውጤታማነታችንና ለፈተና ስኬታችን የምንጠቀምበት ይሁን። እነዚህን 3 አፖች በፕሌይ ስቶር ወይም አፕ ስቶር ላይ በነፃ ማግኘት ትችላላችሁ። ሞክራችሁ የተመቻችሁን አፕ ኮሜንት ላይ ጻፉልኝ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁንና ለጓደኞቻችሁ ሼር ማድረግ እንዳትረሱ። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ 100 ሰብስክራይበር እንድንሞላ አግዙ። በቀጣይ ቪዲዮ እስከምንገናኝ መልካም ጥናትና ስኬታማ የፈተና ወቅት ይሁንላችሁ። ቻው።